ጤና ይስጥልን። ተሰብስቦ ስራ መስራትና ውጤት ማምጣት ይቻላል። ነገር ግን በቡድን ስራ መስራት ከውጤት ከማምጣትን ባሻገር የሚጠይቃቸው ነገሮች አሉ። ራዕይ፣ መግባባት፣ ንቁ ተሳትፎ እና ዘላቂ ውጤት በቡድን ስንሰራ የምናገኛቸው ናቸው። በሰዋዊ ክህሎት ማዕከላችን አዘውትረው ከሚጠይቁ የስልጠና ርዕሶች መካከል የቡድን ግንባታና የቡድን ስራ አንደኛው ነው። በዚህ ቪዲዮ ስለዚህ ስልጠና ይዘት አጠር አድርጌ አቀርብላችኋለሁ። ተከታተሉኝ። በመጀመሪያ የቡድን ግንባታ። ቡድን ዝም ብሎ የሚፈጠር ነገር አይደለም። ቡድንን መገንባት ይሁነኝ ተብሎ የሚሰራ ደረጃዎችን የጠበቀ ስራ ነው። ባለሙያዎች እንደሚያስቀምጡት አንድን ውጤታማ ቡድን ለመገንባት 5 ደረጃዎችን እናልፋለን። እነዚህ ደረጃዎችና ባህሪያቸው ምን ይመስላል የሚለውን እንነጋገራለን። በሁለተኛ ደረጃ ግንኙነትና ንቁ ማዳመጥ ክህሎትን ማዳበር። በቡድን ውስጥ አዎንታዊ ግብረ መልስን መለዋወጥ፣ አዎንታዊ የሆነ የተግባቦት ባህል መገንባትና ልዩነቶችን በመነጋገር የመፍታት ባህሪን ማዳበር ለቡድኑ ዘላቂነትና ውጤታማነት ወሳኝነት አለ። በሶስተኛው የግጭት አፈታትና የችግርን መፍትሄ መፈለግ ክህሎት፣ የአመለካከት ልዩነቶችን ገንቢ በሆነ ሁኔታ መፍታት፣ ስምምነቶችን በድርድር መቋጨትና ወደ ተሻለ ውጤት መሻገር መስራት ለቡድን መሰረታዊ ውጤትና አስፈላጊ ነገር። በመጨረሻ የስራና የሰዎች የስራ ባህሪ ምን ይመስላል? ሰዎች የየራሳችን የስራ ባህልና የስራ ባህሪ አለ። አንዱ ያለውን ብቃት ከሌላ ጋር በማጣመር የተሻለና አንድ ወጥ የሆነ ቡድን መገንባት እንችላለን። እንደ ሁልጊዜው በማህበራዊ ስርገጾቻችን ተከታተሉን፣ ጻፉልን፣ ደውሉልን። አመሰግናለሁ።